ወደ ተመልካቾቻችን ከዚህ በፊትም ብለናል በጣም ውጤት የጠበበውን በጣም በድንቅ ሀገር ፕሮግራም ሀገርን ለማስተዋወቅ የጣረውን ከኛ ጋር ጥሩ የለፋውን ተወዳዳሪዎች እናንተ ተመልካቾች የመረጣችሁትን ጎበዝ ነው ቢመጣ ያዋጣል የምትሉትን ደግሞ ከሚሸነፉት 5 ቡድኖች ውስጥ አንዱን እንመርጣለን። እኔ የምለው አሁን አይደል እንዴ እስክንጠግብ በልተን ምግቡ ተርፎ የተመለሰው? ምንድነው 10 ጊዜ አንቺ ምግብ ቢጨንቀኝ እኮ ይኸውልሽ ፍሪጁን ወደ ሳሎን አመጣሁት። አንቺ ግን ጭራሽ ዋሰብሽ። 10 ጊዜ ፍሪጅ መክፈት፣ 10 ጊዜ ሞሰብ ውስጥ መግባት፣ 10 ጊዜ መብላት። ያገኘሽው ደግሞ አትመርጭም። ቆይ ለምንድን ነው እናንተ ሁሉ ጊዜ በምግብ ጉዳይ የምንጨቃጨቀው? እንዴታ ወይም በቃ ስራን ስራ አርፈ ከፈለክ ደግሞ ላቁርሳ አፈር ያስበላሽ። ራስሽ እያራፍሽ ቢው ምኑን ነው የምበለው? ያልገባኝ ነገር እኔ እናንተ የተጋባኑ ለምን በላሽ፣ ለምን ጠጣሽ፣ አትብሊ፣ አትጠጪ፣ አትወፍሪ ለመባባል ነው። እዚህ ሸሊ ዛሬ አመሳገባሽ እንዴ ሸንቃጣና ቆንጆ ልጅ እንደሽ ያኔ ሳገባሽ 43 ኪሎ ነበርሽ። እንዲህ ወደ ላይ እንኳን ከፍ ሳርግሽ እንዴት ደስ ይላል። አሁን እኮ ጭራሽ አንቺ ነሽ እንጂ አንጠልጠለሽ ልታንሽ የምትይው። ያን ነገርሽ በሽታ ካለብሽ ስኳር ካለብሽ መመርመር ካለብሽ የፈለግሽ ቦታ ውስጥ ላስመርምርሽ። ምንድነው ችግርሽ አንቺ? ደግ አደረገ። እኔም እየሰራው ነው አይደል? ስለዚህ የፈለኩትን ሰርቼ እበላለሁ። ቆይ አንቺ ከኔ ጋር መፎካከር ነው ስራሽ? እያሳሰበ ያለው የምሬኔ መብላት ነው ወይስ ከወፈረች ከጠነከረች ጓገጭ አይቀርም ትመታኛለች፣ ትጠፈጥፈኛለች፣ ታጋጨኛለች ብለህ ፈርተህ ነው? ምን? ኧረ እኔ እኮ ካስቸገርከኝ ብቻ ነው ካላጠፋ አለጋ። ይሄንንም አሰበሽልኛል? ዋ ደግሞ ከዚህ በኋላ ምግብ ብሎ ነገር የለም። ወዴት ነው የምትወስደው? ልቀቀው አንተ አንቺ ልጅ ልቀቀው። ነግሬሻለሁ። እረፊ። አምጣው። ታይ ልቀቀው። ላምጣው። እረፊ። ልቀቀው። እረፊ አልኩሽ። ልቀቀው። አምጣው በላለሁ። ስሚ ሚስቱን ገደለ ተብዬ ዜና ላይ መውጣት አልፈልግም። እሺ ልቀቀው በላለሁ። እረፊ አልኩሽ። ልቀቀው። እንዳታሳስቺ። እኔ እናንተ ዘንድሮ ይለይልናል። ልቀቀው ነው አይደለ? የበላይ ያጫወተ ነው አይደለ? ውስጥ ገብቼ ይበላለሁ። እሺ አይደለም እጅሽን ገና ሙሉ ሰውነትሽን ነው የምበላው። ነግሬሻለሁ። እበላለሁ። ሆዳ ዋ ይኸውልሽ ፌሚኒስት የሚያጫወተሽን ነገር እዛው ጥርስሽን ነው የማረግፈው። እኔ ነግሬሻለሁ። ዋ እቺና ስሚ የዚህ ቤት ባል ማን እንደሆነ አሳይሻለሁ። ኧረ ወይኔ እንዴ ቀጥኛ እንዴ መጣፈጥ ይሄን የመሰለ ምግብ አሁን ከኔ ጋር እየበላች ቆለ ለራሷ ለየት ያለ ነው የምትሰራው። ነው ገበገቡ ማን ነው? እና ለምግቡን እንኳን ግባ እንዴ አንተ ግባ እንዴ እንኳን ደህና መጣ። ግባ አረፍ በል። እሺ ደህና አለሁልህ። እየታጠብክ ነው ማለት እጅህን ማለቴ ነው። ምን ነው የምታጠበው? ቆይ ምን አለ የሚበላ ይምጣልህ። አሁን በልቼ ነው የመጣሁት። ይልቅ እስቲ የምትሰጠኝን ሀሳብ ስጠኝ ስክሪፕቱ ላይ እና ለአንድ ሳምንት ያህል እጠፋለሁ። እንትን ነው እኔም ሳይሆን ነው የቆየሁት እና ቆንጆ ስራ ነው፣ ግን ዋና ካራክተሯ ትንሽ ባህሪዋ አልተመቸኝ። ምን ነው መወገድ አለባት። እንዴ ልትል ቻልክ? ይኸውልህ የታሪክ ፍሰቱ ጣኔው ብዙ ነገሩ በጣም ቆንጆ ሆኖ ሳለ ግን ዋና ካራክተሯ ጥጋቧ ለባሏ አትታዘዝም፣ ባሏ የሚላትን አትሰማም። እንዴ ብሌንሻ እንዴት ነሽልኝ? አማን ነው ያለ ወትሮች ዛሬ ተገኘሽ? ከዛፍ ነው የሚገባው። ነው እንዴ? ስራ ሸጋ ነው። እሺ መጣ ቆየህ እንዴ? አሁን ነው የመጣሁት። እሺ ቡና ላምጣልሽ? አይ ጠጣ ነው የመጣሁት። እስቲ ባለቤትሽ ስለዛ ስክሪፕት አነበብሽው?
በጣም ቆንጆ ነው። ወድጄዋለሁ። ናቲ ልቅዳል እንዴ? አፈር ጠጭ አፈር ያስጠጣሽ። ቆይ አፈር ጠጭ አፈር የሚለው ቃላት ከመዝገበ ቃላት አልወጣም? ናቲ ማለቱን ካላቆመ ከዲክሽነሪ ላይ አይጠፋም። እስኪ አዲስ ቃል አስተምረው። በየቀኑ እኮ እሱ ብቻ ነው የሚለው። አጋሰስ እኔ ግን አንተሽ ዋናዋን ካራክተር በጣም የወደድኳት። ልትወገድ ጋጠወጥ ባሏን ማታከብር ስርዓት የሌላት እንደዚህ አይነት እርኩስ የሆነች ካራክተር ታስፈልግማ። ባሏን ሚላትን አትሰማም። ናቲሹ ይህንን የጻፍከውን ካራክተር እኮ እሱ እየተጫወተው ተቸገርኩኝ። አንተ እኮ ውዱ ባለቤቴ ነህ፣ እኔ ደግሞ ወዷ ሚስትህ ብሌን ነሽ እንዴ? አንተ እኮ እዚህ ሙያ ላይ ካሜራማን ነህ አይደለ? ካሜራማን ደግሞ ስለ ስክሪፕቱ አያገባውም፣ መቁረጥ ምናምን አይችልም። ምን ባሻገባሽ አንቺ እዚህ ውስጥ? አዎ አንተ አትችልም እንዴ? ከተኛ ተጫወት እስኪ ውጪ። አንተ ሾረበሽኳችሁ መሰለኝ። አራረበሽ ነው ለንሽ አራረበሽ ነው። በቃ የጀመራችሁትን ጨርሱ። አንቺ ብርቱካን ልቁረጥልህ እንዴ? አይ ይቅርብኝ። በቃ እኔ እበለዋለሁ። የኔ ፍቅር አንስሽም እሱ በመመላለስ ትደክሚብኛለሽ። ጨምሪ እሱ። እሺ ፍሪጅ ውስጥም ሌላ አለልሽ። ፍሪጅ ውስጥ ያለው ነው። ችግር የለም፣ እሱን ስመለስ እበለዋለሁ። አረ አንቺ የምትፈልገው ነገር ካለ ጥራኝሽ። እስከዛ ይልብላ። ወይ ጁስ ጠጥቼበት ራሱ የሚድን አይመስል። አሁን ቆይ እንደዚህ የሚያስወራ ነገር እሷ ምን ክፉ ቃል ወጣት? አሁን ይኸውልህ የኑሮ ውድነቱ መወደዱን ተብላ 10 ጊዜ 15 ጊዜ በቀን ትበላለች ትበላለች። ችግር የለም ትብ ግን እሷ ከብዘረጡ ሰው ከበላ ያምርበታል፣ ይወፍራል። ወፈሯ ራሱ እንደ ጣላት እንደሚያደርጋት አልገባትም። እየተዘረጠጠች ነው ሐሳብ። በመጠኑም ቢሆን እየገባህ ነው። አይ በደንብ ገብቶኛል እናትዬ፣ በደንብ ነው የገባኝ። ይሄ እኮ ጭንቀት ትዳር ካለ መለወጥ መሻሻል፣ ለሚስትህ ካለ አምሮባት የማየት ፍላጎት የመነጨ ያው ካነበብኩት ያስደስተኝ በጣም ያስገረመኝ ታሪክ አለ። እኔን አዝናንቶኛል። ምናልባት ለአንተ ደግሞ መፍትሄ ሊሆን ይችላል። ሸንቀጥ ያለች ሴት እንዴት ነው ሸንቀጥ ቀጠን ያለች ፎቶ ታመጣና እንደዛች አይነት ሴት ልጅ ፎቶ ታመጣና ፍሪጅ ውስጥ ብሌን እንኳን እንዳታውጣው አስጠንቅቀ ፍሪጅ ውስጥ ተለጥፈዋል። ፍሪጅ ውስጥ ለጠፍኩ አይደል? ውስጥ ለምን መሰለህ? ብርቱካኑን ሙዙን ለማውጣት ፍሪጅ ክፈት ስታረግ ያችን ሴት ታዲያ መብላቷን ቀነሰች ማለት አይደል? አንተዬ ምጡቅ አሳቢ አሰላሳይ በቃ በጣም ነው የማመሰግነው።
ናቲ ወይ እንድናወራ እፈልጋለሁ። ስለለም እስኪ ምንም አልተቀየርኩብህ? እባክህ ናቲ ልለምን፣ እዚህ ውስጥ ያስገባሃትን ሴትዮ አውጣና ጣልልኝ። እኔ እኮ መመገብ አልቻልኩም። ምን አገናኘው እሷና መመገብ? እንዴ በሳምንት ጊዜ ውስጥ እኮ ከሳው ማማው። ራስን ደግሞ ተመልከተው ምን እንዳከልክ። ሆድ ውስጥ ራሱ እኮ ኳስ የደበክ ነው የሚመስለው። ምግብ አትብሊ እያልክ አንተ እስቲ ምን አይነት ሰው እንደሆንክ እስኪ ራስህን ይወስ። ቀናሽ እንዴ? ይህ እኮ ተስማምቶኝ አይደለም። እቺ ትንሽ ጭንቀት ቂም ቋጠሬባት ነው። እቺ ያየሻታ በፈጠረ በቃ በፈጠረ ለለመነ እቺን ሴትዮ አውጣ ተጣልልኝ። አንቺና ፍሪጁ ምን አገናኘው? በፍሪጅ ውስጥ ያለውን አውጥተሽ ተጠቀሚ፣ ማንም አልከለከለሽም። ለእኔ ግን እሷን አትንኪም። ይኸውልህ እኔ እስካሁንም ዝም ያልኩት ስለማከብርህና ከእሷ እንደምበልጥ እንድታይ ስለፈለግኩ። ኧረ እምቢ ካልክ ግን ሌላ ነገር ነው ማደርገው። እሷንማ አይሆንም። አሁንም ትበላ ነው? ይሄ ምግብ ቆይ ከሰውነት ባለፈ እንደው ጅል ነው እንዲያደረገ? እሷን እንዳስወጣልሽ ነው የፈለግሽው? አምሮን አደረገ። ስሜ እሷን አስወጣው ማለት ሰላሜን፣ ጥበቃዬን፣ ዘበኛዬን፣ ጋርዴን አጣው ማለት ነው። ሰላም 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 ሰላም። አጅሬው ምንድን ነው ደግሞ ከፍሪጅ ጋር ተፋጠ? አትዝጊው እንዴ! አንተ ናቲ ምንድን ነው አንተ ተረገምክ። እኔ እኮ ፍሪጁ ክፍት ሆኖ ሳይ ቆይ ዕቃ ውስጥ እዛ ውስጥ ያሉት እንዳለ እዚህ ውስጥ ገቡ እንዴ? ምንድን ነው ቦርጭ? ቀለድክ አይደል አንተ? ሚስቴ 10 ጊዜ ምግብ እየበላች 10 ጊዜ ፍሪጅ እየከፈተች አስቸገረችኝ ስልህ የቆንጆ ሴት ፎቶ ፍሪጅ ውስጥ ለጥፍ አላልከኝም? እና ታዲያ ሰራ አይደለ? ለሷማ ሰራ። የተሰራው በሙሉ ይገባል። እኔን እያወጣው ናትዬ ምግብ ስትለኝ እንኳን አንዳንዴ ቀንሼ የምሰጣት እኔ ለሷማ ሰራ። ድርሽ ብላ አታውቅም እዚህ ፍሪጅ። ታዲያ ይኸው በአንተ ሀሳብ ግን እኔ ተበላሽ ጥርሱ ይርገፍ። ናትዬ ዋናው ነገር መፍትሄው ሰርቷል አይደል? እዚች ፍሪጅ ጋር እንግዲህ ብሌን አልደረሰችም። ድርሽ ብላ አታውቅም። በቃ ታዲያ ያወራነው መፍትሄው ለእሷ እንዲሰራ ነበር፣ ሰራ። እና እኔስ ለአንተ ደግሞ ሌላ መፍትሄ መፍጠር እንችላለን። የአንተን ሀሳብ እዛው ባፍጬ ይውጣ። አይ እንግዲህ አልፈልግም። ከቻልክ ይህን ፍሪጅ አውጥተህ ሽጥልኝ። ንብረት መሸጥ አያዋጣም። የአንተ መፍትሄ ለእኔ አይሆነኝም። እኔ የምልህ ይሄ ያወጠምሻ ማነው? የብሌን ኤክሷ ተጣላው የለ እንደውም እሱ ባይቀድመኝ ኖሮ እኔ ነበርኩ ድንግልናዋን የምወስደው እያልክ ትበሳጭ የለ ሶ ያ ለምን የእሱን ፎቶ አልለጥፈውም? ተገናኝታችሁ ነበር? ከማን ጋር ዶለታችሁብኝ ነበር? ያንን ሸበላውን በፊት ትቀናበት የነበረውን ምን አባቱ ነው ሸበል? ኤክሴን ታውቀዋለህ አይደለ? ኤክስ የእሱን ፎቶ በትልቁ አሰራውና መኝታ ቤት በር ላይ ምን